እግዚአብሔር አምላካችን ብሩክ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ። እኔ ጌታን ያገኘነ አሁን ቅርብ ሰዓት ነው ማለት ጌታን ሳናገኝ እኔና እሱ ከተጋባን 2ኛ ዓመታችን ነው ነበረው። የራሱን ጣውላ ቤት ነበር የሚሰራው እና ብዙ ፈተናዎች ተፈተን እዚህ ከዛ ስንፈተን ያን ሁሉ የራሱን ጣውላ ቤት ነው የነበረው። ያን ሁሉ አጣን፣ ብዙ ነገሮችን አጣን። ለኔ አይነግረኝም ነገ ዛሬ ይስተካከላል በማለት እኔ ያን ሁሉ ነገር አላቅም የነበረ እና ከዚህ ተደብቆ እኛ ገዳም ሁሉ እንዞር ነበር፣ ብዙ ገዳም ማለት ነው። ግን ጥያቄ ነበረበት እሱ በብዛት እሱ በጣም ብዙ ጥያቄ የማይመለስ ጥያቄ ነበረበትና ለምንድን ነው እኔ ገዳም ለገዳም እየዞርኩኝ እንደዚህ ሆነው ሌሎች እንደዚህ ያረጉ እኔ ግን እንደዚህ ለምንድን ነው የሚል ጥያቄ ነበረበት በውስጡ ማለት ነው። ያልተመለሰ የማይመለስ ጥያቄ። ከዛ ከኔ ተደብቆ ከዚህ ይመጣል ማለት ነው። የሆነ ሰው ዞት ይመጣል። ከዛ እንደዚህ ብለዋሉኝ ይልና እኔን ይዞኝ ይመጣል። ጌታን አገኘን፣ ጌታን ተቀበልን፣ ብዙ ነገር ተነገረን እዚህ ቦታ ከመጣን በኋላ ክብር ላንተ እግዚአብሔር፣ ክብር ላንተ በጌታ ሆን። ከዛ በኋላ ግን ይሄ ይስተካከላል፣ ይሄ ቀንበር ይሰበራል ተባል። እግዚአብሔር አወራን በናቢ ላይ እግዚአብሔር ተናገረን፣ ተፈጸመልን። ይሄ ልጅ ራሱ ያረገዝኩት በኦርቶዶክስ እያለው ነበር እና በኦርቶዶክስ እያለው ላስወርደው ሁሉ ነበር 2 ጊዜ ሙሉ ማለት ነው። ግን ሳይሳካልኝ ነው የቀረው ላስወርደው። እግዚአብሔር እኛን ሲፈልግ ጌታ እኛን ሲፈልግ ሳይወርድ ቀረ እና በጌታ ከወን በኋላ ያው ህመም ነበረው ከዛ በፊት ማለት ነው። በጣም ያመኝ ነበር። እሱም በጣም በቃ ውስጡ ከሌለ ይጨናነቅ ነበር። ግን እግዚአብሔር ያወራውን ፈጸመ እዚህ መጠን ማለት ነው። እግዚአብሔር ለኛ ያወራልን ቀንበራችን ከበላያችን ላይ ሰበረልን። እግዚአብሔር የአምላካችን ስም ፍጹም ብሩክ ይሁን፣ ይባረክ እግዚአብሔር እና እግዚአብሔር ወይ ብቻ ቃላት የለኝም፣ ቃላቱ ያጥረኛል እግዚአብሔርን ለማመስገን ማለት ነው። እና አሁንም በሰላም ልጃችን አገኘን ማለት ነው። ስሙን ደግሞ መዳን ብለናል። ያው ሌላም ሰው ነው እናዩም ናቸው ያወጡለት። እንግዲህ እግዚአብሔር አወርቶት ነው ብዬ ነው ማስብ እና የአምላካችን ስም ብሩክ ይሁን። እግዚአብሔርን አመስግኑልኝ። የምስክርነት ዳጊ የምትለው ነገር ይኖራል ማለት ያው እሷ ገልጸዋለች። ብዙ ማውራት አልችልምና እግዚአብሔር ሁሌም ክብር ይገባዋል። ብዙ ነገሮች አልፈዋል በእኔ ላይ ብዙ ነገሮች ተደርገዋል። ግን ለዚህ ጌታን ያገኘሁት በጌታ በነበሩ ሰዎች ውስጥ ነበረ ስራዬን ምሰራ የነበረ። ግን ያም ሆኖ ጌታ ጊዜ ስለነበረው አልነካኝም። በጣም ብዙ ጊዜ ነበረ። የራሴን ጣውላ ቤት ጀመርኩኝ። ግን በተለያየ አጋንንት ስራት ብዙ ነገሮች እንዲወድሙ ሆነ። ግን እግዚአብሔር ይመስገን እዚህ ቤት ያመጣኝ የመሰከረልኝ የለችም እንጂ እህቴ ያለች እና እግዚአብሔር ይመስገን ዛሬ ጌታን ከተቀበልን ጀምሮ ከስኬት ወደ ስኬት እግዚአብሔር ይመስገን። ሃሌሉያ